ውዶቼ አዳሜ ንግድ ፍቃድ ሁሉ ያለሽ አዳማ ናዝሬት ላይ የምትኖሪ በኮሊደር ምክንያት በተለይ ቤታችሁ ፈርሶ ቀበሌ መታችሁ ንግድ ፍቃድ አይመለስም ተብላችሁ እንደኔ ፈርሶብኛል ብላችሁ ብቻ ደብዳቤ ያስገብታችሁ ወደየ ቤታችሁ ሄዳችሁ ቁጭ ያላችሁ እኔ በሰዓቱ ማለት ነው ኮሊደር ሁሉንም ሲያነሳው የኔም ጸጉር ቤት ተነስቶ ነበር ፈርሶ ነበር ይታወቃል ያ ከዛ ንግድ ፍቃዱን አመጣሁና እቃውን ሸጥኩትና በቃ ካሁን በኋላ የትም ሄጄ መስራት ማልችልም ብዬ ደከመኝም ብዬ እቃውን ሸጬ መጥቼ ንግድ ፍቃዱን ለመመለስ ፈልጌ ነው ስል ንግድ ፍቃድ መመለስ አይቻልም ተባልኩኝ በሰዓቱ የዛሬ አመት በ25 7ኛ ወር 2017 ከዛ አይቻልም ታዲያ ምን ላድርግ ምን ማለትም ይቆጥራል እቃውን ሸጫለሁ ምንድነው መፍትሄው ቤቱ ፈርሷል በኮሊደር እና ምን ላድርግ ስል አይ በቃ አንችልም በስንት አይነት ትግል ፈርሶባሻል የሚል ወረቀት ታስገቢያለሽ ተባለ እሺ ብዬ ፈርሶብኝ በዚህ ምክንያት ብዬ ማመልከቻዬን አስገባው ከፋይሌ ጋር ማለት ነው ባለስልጣኑን በሰዓቱ የነበረው ፈረመበትና ገባ ከፋይሌ ጋር ተያያዘ ከዛ በኋላ አሁን ከአመት በኋላ እንግዲህ ሳይሰራ አይኖርም ይሄ ፍቃድ እንዴት ሆኖ ይሆን ሄጄ ስራ ልጀምር አስቤያለሁ ፍቃዴ እንዴት ነው ብዬ ላረጋግጥ ብዬ መጣሁ ከአመት በኋላ እንግዲህ 2017 ላይ ነው አሁን ቀበሌ ነው ያለሁት ራሱ እዚሁ ገቢዎች ጋር ነው ያለሁት 2017 ላይ እንደዚህ በ7ኛ ወር ፈርሶ በኮሊደር ምክንያት የታወቀ ነው እና ስራዬን አቁሜ ነበር ፍቃድ መመለስ ስለማይቻል በሰዓቱ እንትን ተደረገልኝ ይሄ ፈርሶባታል የሚል ደብዳቤ አስገብቼ ነበር ከፋይሌ ጋር አልኩኝ ፋይሉ ጠፋ ተባለ ተፈለገ ብቻ ተገኘ እኔ ጋር ቀሪ ነበር ደስ የሚለው ያው እጄ ላይ ቀሪ ያለ አልኳቸው ከዛ እነሱ ጋርም ያለው ተገኘ በ3ኛው ቀን ምናምን አዩና ሲስተም ላይ አልተዘጋም ይሄ ፋይል ላይ ፈርሶባታል ይባል እንጂ ሲስተም እየቆጠረ ነው ለዚህ የአመት የጸጉር ቤቱን ግብር አለብሽ ምን ማለት ነው ይሄኛው ፋይል ተሰጥቶ ቀሪ እጄ ላይ ይዤ ከፋይል ጋር አያይዤ የለ እንደ ደብዳቤ በሚል ለማስረዳት በጣም ረጅም ሰዓት ሞከርኩ ማንም ሊረዳቸው አይችልም የራሳቸው ስህተት መሆኑን ራሱ እንኳን ሊቀበሏቸው አይችሉም ምክንያቱም ፋይል ጋር ከተያያዘ ወረቀት ለምንድን ነው የኔ ስህተት የሚሆነው ሲስተም ላይ አለመግባቱ ችግር ለምንድን ነው የኔ የሚሆነው እሱ በጣም ጥያቄ ሆኖብኝ ነበር በሰዓቱ እና በቃ ሄድኩኝ ከዚህ ሄጂና እዛ ቢሮ ሲሉኝ እዛ ቢሮ ከተማ ውስጥ ያለው ሁሉ ገቢዎች ቢሮ መዞር ጀመርኩኝና ይሄው እንደዚህ አይነት ነገር አለ ከፋይሌ ጋር ተያይዟል ግን ሲስተም ላይ አልተቋረጠም ብለውኝ የአመት መገበር አለብሽ አሉ የምገብረው እኮ ስትሰራ እኮ ትገብራለህ ለምን እኔ ብሰራ እኮ ይሄን አህልም ሊሆን አልችልም ግን የፈረሰ ቤት ያልሰራሁበትን እንዴ ምን ብዬ ነው የአመት የምከፍለው ሲቀጥል ደግሞ የአመት ለመክፈል እኮ ራሱ ብር ያስፈልጋል አይደል እንዴ ስራ ሳይኖረኝ እንዴት ነው የአመት የምከፍለው ብቻ ይሄን ሁሉ ግንዛቤ ውስጥ እንዴት አከቱ ሊያዳምጡኝ አልቻሉ ሄድኩኝ በየአንዳንዱ ቢሮ ሄድኩኝ ብቻ ላይ ያለው ቢሮ ሲሄድ አላህ ይስጠው ያለውን ነገር ተረዳኝ መሰለኝ እሱ ጻፈልኝ ወረቀት እሱንም አምጥቼ ከሲስተም ላይ ማቋረጥ አንችልም በቃ ምናምን አሉኝ እንደገና በቃ ያፈሰስኩት እንባ አልኳችሁ እኔ እንጃ እኔ እንደዚህ ሰው ሲሞትበት እንደኔ እንደዚህ የሚያለቅስ አይመስለኝም በየጊዜው እየመጣሁ እንደዚህ በቃ አማራጭ ስታጣ ምን ታደርጋለህ ታለቅሳለህ እንጂ እኔ በጣም ማልቀስ የምጠላ ልጅ ነኝ እኮ በጣም ጠንካራ ነኝ ብዬ የማስብ ልጅ ነኝ ግን በቃ አማራጭ ማጣት ለካ ደካማ ያደርጋል ሰው ምንም አይነት መፍትሄ ማጣት ያውና በእያንዳንዳችሁ ምላችሁ ከኔ ትምህርት ሰዱ ምላችሁ ንግድ ፍቃዱ ፈርሶብኛል ብላችሁ ስላስገባችሁ የተቋረጠ መስሏችሁ ፈረሰ የሚል ወረቀት ከፋይል ጋር ስላያያዛችሁ የተቋረጠ መስሏችሁ በየቤታችሁ ቁጭ ያላችሁ ኑና ቼክ አድርጉ ኮሊደር ፈርሷል ብሎ ደብዳቤ ገብቷል ብላችሁ ፍቃድ አይቆጥርም ብላችሁ በየቤታችሁ ቁጭ ያላችሁ መታችሁ አጣሩ ይሄንን ነው ምላችሁ ምክንያቱም ከብዙ ነገር ባዶ መሆን በጣም ከባድ ነው አይደል እንዴ ስራም ሳይኖረን እቃችንንም ሸጠን እንደገና ሌላ ተጨማሪ ያልሰራንበትን እዳ መክፈል ማለት እኔ እንጃ በጣም ነው የሚከብደው እኔ በኮሊደር ልማቱ በጣም ደስተኛ ነኝ ምክንያቱም ከተማችን ማማሩን ሳይ በጣም ደስተኛ ነኝ ተወልጄ ያደኩባት ከተማ ናች እንደዚህ ማማሩን ሳይ በጣም ደስተኛ ነኝ ግን እኔ ደግሞ በዛ ምክንያት በዛ ደስታ በዛ ከተማ ጽዳት ተደስቼ እዚህ ስመጣ ደግሞ በኮሊደር ምክንያት ቤትሽ ፈርሷል ተብዬ ደብዳቤ ገብቶ ምንም ነገር እኮ አልጠየቁም ግን ሌላ ባለ እዳ መሆኔ በጣም ነው ፊልም የሚያደርገው በጣም ነው የሚሰማኝ እንዴ ምን ማለት ነው ቢያንስ የኔ ስህተት አይደለም እንዴ
ለዚህ በከተማዋ ምክንያት ቤቱ ፈረሰ። ቤቱ ሲፈርስ ንግድ ፍቃድ አይመለስም ተባለ። ንግድ ፍቃድ አልመለስም ከተባለ ፈርሶብኛል የሚል ደብዳቤ አስገብቻለሁ በሰዓቱ። ከዚህ በላይ ሲስተም ላይ ማስገባት የኔ ስራ ነው ወይ ነው? ሲስተም ላይ ማስገባት እኮ የነሱ ስራ አይደል እንዴ? የአመት ክፈይ ማለት ምን ማለት ነው? እና ፈጣሪ ይርዳሽ በሉኝ። እኔ አሁን ያለሁበት ሁኔታ ይሄ ነው። ገና አላለቀም ጉዳይ ከሰዓት ብለውኛል። አሁን እንደ ጎዳና ያው ቁጭ ብያለሁ። እዛ ገቢዎች ቢሮ ፊት ለፊት ኮብልስቶን ላይ ቁጭ ብዬ ነው እንደዚህ የምለፈልፈው እንደ እብድ። እና መጨረሻ አሁን ምን እንደሚወስዱልኝ መፍትሄ አላውቅም። ይሄው ስንት ቀኔ ከቢሮ ወደ ቢሮ ከቢሮ ከመሬት አስተዳደር ቤቱ መፍረሱን ወረቀት አምጪ ሁሉ አሉ። ይሄን ያህል ነው በቃ ወረቀት አጽፌ ወስጃለሁ። አሁን እሱ ደግሞ ለማጽደቅ ገና ጊዜ ይፈጃል ብለዋል። ከዛ ያለው ሁኔታ ይሄ ነው። አዳሜ ከኔ ተማሪና ነይና በየቀበሌሽ በየንግድ ፍቃድ ባወጣሽበት ቼክ አድርግ ፈርሷል የሚል ወረቀት ምን ወረቀት ፋይል ውስጥ ያለው ወረቀት ሁሉ ምንም ፋይዳ የለውም። ሲስተም ላይ አልተቋረጠም የሚለው አባባል ራሱ እንዴ በጣም በቃ እኔ እንጃ ተሰምቶኛልና ምን ማድረግ እንደምችል አሁን ከዚህ በኋላ ያለውን አላውቅም። እኔ አሁን ባለ እዳ መሆኔ በዚህ ባልሰራሁበት ነገር በፈረሰ ቤት ላይ በዛ ላይ ከኔ የሚጠበቀውን ወረቀት ሁሉ አስገብቼ ፈርሶብኛል የሚል ባለስልጣኑ ፈርሞበት እንደፈረሰብኝ አረጋግጦ ፋይል ላይ ተያይዞ ሲስተም ላይ አለመግባቱ የኔ ጥፋት ነው ወይ? ሲስተም ላይ አስገቡ ብዬ መጠየቅ ነበረብኝ በሰዓቱ። ይሄንን መልሱልኝ እባካችሁ። እንደ እብድ እዚህ ቁጭ ብዬ ከምለፈልፍ ልነሳና ይኸው ፋይል ይዤ እንዲህ መንከራተት ከጀመርኩ ስንት ቀኔ እና ውዶቼ እናንተም እንትን በሉ። በየመንገድ ላይ ቁጭ ብዬ ነው